እንደዛ ሳይሆን ለራስሽ የኔ ጊዜ እየመጣ ነው በይ። ሰላም፣ እኔና አንቺ ጓደኛ ከሆንን ጀምሮ ልጆችሽን አይቼ አላውቅም። ልጆች የሉሽም እንዴ? አዎ፣ እስካሁን ልጆች አልነበሩኝም። አሁን ግን እርጉዝ ነኝ። የሚገርም አጋጣሚ ነው። እኔም እንዳንቺ እርጉዝ ነኝ። በቃ በቅርቡ መውለዳችን አይቀርም። እኔ 6 ወለድኩ። እስካሁን እሷ ምንም አልወለደችም። እንዴት? እኔ በድጋሚ ያረገዝኩኝ፣ እሷ እስካሁን አልወለደችም። ይሄ ነገር ምንድን ነው? አሁን መቼ መጠየቅ አለብኝ? እኔ እምልሽ እርግጠኛ ነሽ ግን እርጉዝ ነሽ? ስሚኝ፣ እኔና አንቺ በተመሳሳይ ጊዜ እንዳረገዝን አውቃለሁ። ነገር ግን አዎ በተመሳሳይ ሰዓት ነው ያረገዝነው። ነገር ግን እኔ 6 ልጄ የልጆች እናት ሆኛለሁ። አንቺ ግን እስካሁን በሆድሽ ይዘሽዋል ወይስ እኔ የማላውቀው ነገር አለ? አዳምጪ፣ እኔ በሆዴ ተሸክሜ ያለሁት ቡችላ ሳይሆን ዝሆን ነው። ዝሆን ደግሞ በ2 ዓመት አንዴ ብቻ ነው መውለድ የምትችለው። ነገር ግን ልጄ ተወልዶ መሬት እንዳረገጠ የሰው ዘሮች በጠቅላላ በአገር ሞተኛን ለማየት ይመጣሉ። ስለዚህም በሆዴ ያዝኩት በጣም ግዙፍ ሰዎችን የሚስብ እንጂ ቡችላ አይደለም። መቼም ቢሆን ፈጣሪ ለኔ ጸሎት መልስ አይሰጥም። እንደዛ ሳይሆን ለራስሽ የኔ ጊዜ እየመጣ ነው በይ። አምስት ደቂቃ ብቻ ታክሲ አጥቼ ነው እየመጣሁ። እሺ አርፍጃለሁ። መኪና እስከገዛ ታገሱኝ። ጓደኛዬ አስተናጋጁን ተመልከተው። እሱም ቢያደርገኝ ደስ ይለኝ ነበር። ለምን አታዩም እንዴ? የሚገርም ቁንጅና አለው ፈጣሪ ሰጠው። ፈጣሪ ሰጠኝ አንተን ብቻ ነው። በእኔ እይታ ውስጥ አንተ ብቻ ነህ ለእኔ ቆንጆና አማላይ። ከዚህ በኋላ እንደዚህ ስትል እንዳልሰማ። ፍቅረኛህ መጣች። ውዴ አረፈድኩባችሁ አይደል? በጣም ይቅርታ። ችግር የለውም። እኔ ርቦኛል። የሆነ ነገር እንብላ አይደል? አዎ እንስስ አይደል? አዎ አሪፍ። ይቅርታ እንዴ? ይቅርታ። አስተናጋጁን ተመልከቱት። እንዴት አባቱ ነው የሚያምረው። ለሰፈሩ በሙሉ አስቸኳይ ጥሪ አለ። የዚህም መንደር አባትም እንዳስተላለፉት ከሆነ ዝናብ ሳናገኝ ዓመታት እንደተቆጠሩና ምርቶቻችንም እንደተበላሹም ይታወቃል። ሁላችንም በየሃይማኖታችን ተሰብስበን ጸሎት ማድረግ ስላለብን ነገ ፀሐይ ከመጥለቃዋ በፊት ለጸሎት ሁላችሁም እንድትገኙ መልእክታቸውን አስተላልፈዋል። ሁሉም ለመጸለይ ተዘጋጅተው መጥተዋል። ጸሎቱን መጀመር እንችላለን። የታሉ ሊጸልዩ የመጡት? እኙት ሁሉም ተሰብስበው አሉ። ከነሱ ጋር ከሆነ መጸለይ አልችልም። ብቸኛው ሰው ጸሎት ለማድረግ የመጣው እሱ ነው። ጓደኛ ይሄ ነገር እንዴት እንደተፈጠረ ምንም ሊገባኝ አልቻለም። እኔም ሊገባኝ አልቻለም። እንደውም ጋሼ ማማከር ሳይኖርብን አይቀርም። አረ እነዚህን ጋሼ ተዋቸው፣ ዝም ብሎ የመጣላቸውን ነው የሚያወሩት። ዝም ብለህ ተከተለኝ። ጋሼ የሆነ አስቸጋሪ ጉዳይ ገጥሞኝ ጥያቄ ልጠይቆት ነበር። ምንድን ነው ልጄ? ምን ተፈጠረ? ጋሺ ፍቅረኛ በምን መንገድ እንዳረገዘች ሊገባኝ አልቻለም። ልጆች ሄዱና ወደዛ ተጫወቱ፣ ስጨርስ እጠራቸዋለሁ። ቀጥል። ጋሺ ከፍቅረኛ ጋር አብዛኛው ጊዜ እንገናኛለን። ሁሌ በምንገናኝበት ጊዜ መከላከያ ሁል ጊዜ እንደተጠቀምን ነው። ነገር ግን አረገዘች። እንዴት ይሄ ሊሆን ይችላል? ከገባ አንድ ታሪክ ላጫወት። አንድ አዳኝ ነበር። በየሄደበት ጫካ ሁሉ መሳሪያውን በጥንቃቄ ይዝ ነበር።
አንድ ቀን ግን በመሳሪያው ፋንታ ዣንጥላው ወደ ጫካ ይዞ ይገባል። በዛ ሰዓትም አንድ አንበሳ ወደሱ እየተንደረደረ መምጣት ጀመረ። አዳኙ ፈርቶ ስለነበር የያዘውን ዣንጥላ እንደ መሳሪያ በመጠቀም አንበሳውን ተኩሶ ገደለው። ይህም የማይመስል ነገር ነው። እንዴት ሊሆን ይችላል? አንድ ሰው ተኩሶ ገለው ነው እንጂ። በጣም አሪፍ። አሁን ታሪኩን ተረድተዋል። ልጆች ወደ ትምህርታቸው መመለስ ትችላላችሁ። ምን አይነት በፍቅር የተሞሉ እንስሳት ናቸው? እስካሁን ወደዛ አልሄድንም። አሁን ደግሞ እንሂድ። አሁን ይሄ ፍቅር ነው? ምን አይነት አንበሳ ነው? ጭራሽ አጠገቡ እንዳለች ራሱ ረስቶታል ይመስለኛል። አንዳንዴ አንተ ምን ይሌ እንዳንበሳ ሆነ? ለምን እንደዛ ታኛለህ? አሁን እንደሱ ነህ። ጭራሽ ነው የተዘለለንም። አፍቃሪ መስለው እያስመሰሉ በውጭ ትዕይንት ለሚያሳዩት ፍቅር ማለት ትታለይ አይገባም። በአሁን ጊዜ በዚህ ዝንጀሮና በዛ አንበሳ የፍቅር ታሪክ የሰው ልጆችም የፍቅር ታሪክ ተደብቀዋል። መታወራው ነገር ሁሉ እኔ ምንም ሊገባኝ አልቻለም። ውዴ። አቤት። ነይና እነዚህን ሁለት ድንጋዮች በየተራው ወርውሪባቸው። ወደ እነዛ ደግሞ ጋሼ። አቤት የኔ ልጅ። ጋሼ ሰሞኑን በጣም ቸግሮኝ ነው። የተወሰነ ገንዘብ ካላችሁ እንድታበድሩኝ ፈልጌ ነበር። ምን ያህል ገንዘብ ነው የፈለግከው የኔ ልጅ? ጋሼ 1000 ብር ይበቃኛል። እመኑኝ፣ ከአንድ ወር በኋላ መልስላችኋለሁ። ምንም እንዳታስቡ። አረ ችግር የለውም ልጅ፣ አምናለሁ። እዚሁ ጎረቤቴ አይደለ እንዴ? የት ትሄድብኛለህ? እዚሁ ጠብቀኝ። አሁን ይዤ ልመጣለሁ። ልጄ ያልከኝን ያህል ገንዘብ አምጥቼልሃለሁ። እንካ። እሺ ጋሼ ነው የማመሰግነው። በቃ መልስላችኋለሁ ልጄ። አቤት አባዬ። የኔ ልጅ ከአንድ ወር በፊት እዚህ ከጀርባ ላለው ጎረቤታችን ገንዘብ አበድሬው ነበር። ድንገት እኔ በሌለሁበት ለአንቺ ሰጥቶሽ ከሆነ ብዬ ነው የኔ ልጅ። ኧረ አባዬ ማንም የሰጠኝ ሰው የለም። ተይው በቃ የኔ ልጅ፣ ረስቶት ሊሆን ይችላል። ቤቱ ድረስ ሂጄ ጠይቀዋለሁ። እዚህ ቤቶች። አቤት ማን ነው? እኔ ነኝ የኔ ልጅ። ከአንድ ወር በፊት መልሳለሁ ብለህ የወሰድከውን ገንዘብ እንድትመልስልኝ ፈልጌ ነበር። እኔ ደግሞ አሁን በጣም ነው የቸገረኝ። እኔ ከማንም ምንም አይነት ገንዘብ ተበድሬ አላውቅም። ጥፉልኝ ከዚህ። ምን? የኔ ልጅ ክደት ለአንተም ጥሩ ነው እንዴ? አምኜ ሰጥቼ። ዝም በሉ አጭበርባሪ። አሁን ሌላ ነገር ሳይከተላችሁ ከዚህ ብትሄዱ ነው የሚሻላችሁ። በጣም ነው ያዘንኩብህ። እኔማ ዝም ብዬ አልቀመጥም። ወደ ንጉሳችን እጄ ገሳለሁ። ማነው የእናንተ ሽማግሌ ወሬ ቁጭ ብሎ የሚሰማችሁ? ንጉሶይ። አቤት ጋሼ ምን ልርዳችሁ? ንጉሶይ ምን መሰሎት፣ አንዱ ጎረቤቴ ገንዘብ አበድረኝ ከአንድ ወር በኋላ መልሳለሁ ሲለኝ አበደርኩት። ነገር ግን ከአንድ ወር በኋላ እጅ ሲጠይቀው የምን ገንዘብ ነው እኔ ያላየሁም ብሎ አባረረኝ። እናም ለዚህ ነገር መፍትሄ ካላችሁ ብዬ ነው ወደ እናንተ የመጣሁት። ምን? ወታደሮች ሂዱና ቤቱ ድረስ ይዛችሁት ነው። ለአንዳንድ ጥያቄ ፈልገዋለሁ። ንጉሶይ ወታደሮች ናቸው ትፈለጋለህ ብለው ወደዚህ ይዘውኝ የመጡት። በሰላም ነው? ምን መሰለህ ወደዚህ እንድትመጣ ያደረኩ ይሄው እዚህ ጋር የምታየው ጎረቤት 1000 ብር አበድሬው ክዶኛል እያለ ነው። በዚህ ነገር ላይ ምን ትላለህ? ንጉሶይ እኔ ከሱ ምንም አይነት ገንዘብ አልተበደርኩም። ከዚህ በፊትም ተበድሬው አላቅም። እናም አበድሬዋለሁ ብሎ የሚያወራው ሁላ ውሸት ነው። ጋሼ ገንዘቡን እንዳበደሩት ምስክር አለሁት እንዴ? ንጉሶይ ምንም አይነት ምስክር የለኝም። ነገር ግን ለሱ ሳበድረው ታማኝ ሆኖ እንደሚመልስልኝ እርግጠኛ ሆኜ ነበር። እሺ ጋሼ እውነትም አበድረውት ከሆነ ገንዘቦትን ለሱ ካበደራችሁበት ቦታ ላይ የተወሰነ አፈር ይዛችሁልኝ። ችግር የለውም ንጉሶይ፣ ይዤ እመጣለሁ። ምንድነው የሰውዬ በጣም ቆየ እኮ። ተከሳሽ የምታውቀው ነገር አለ እንዴ?
ንጉሶ ሰውየው የሄደበት ቦታ በጣም ከዚህ ይርቃል። ለዛ መሰለኝ የቆየው። ንጉሶ አፈሩን ይዤ መጥቻለሁ። ጋሼ መጡ እንዴ? አጭበርባሪውን ደርሼበታለሁ። እሱ ራሱ ነው እንዴ? ንጉሶ እንዴት እንደዚህ ሊሆን ይችላል? ምን መሰለ ጎረቤትህ ምንም አይነት ገንዘብ ባያበድርህ ኖሮ አፈሩን ሊያመጣበት የሄደበትን ቦታ ባላወክ ነበር። ስለዚህ ሰውየው አፈሩን ሊያመጣበት የሄደበት ቦታ እውነትም ገንዘቡን ለአንተ ያበደረ ቦታ ነው። አሁን እያየው ገንዘቡን ስጠው። እናም ለ5 ዓመት እንድትታሰር ተፈርዶብሃል። ንጉሶይ በጣም አመሰግናለሁ። አምጣ እባክህ። መቼም ቢሆን እውነት ተደብቆ አይቀርም። እውነትን ይዘህ ተጓዝ።